በቀን ከ5000 እስከ 20000 ብር በኦንላይን የምትሰሩባቸው 3 የኦንላይን ስራዎችን ዛሬ ማሳያችሁ ይሆናል። ቅድም እንዳልኳችሁ በአንድ ቀን ውስጥ ከ5000 ብር እስከ 20000 ብር የመስራት ፍላጎት ካላችሁ ቤታችሁ ቁጭ ብላችሁ ምንም ሳትንገላቱ በስኪል ብቻ የምትሰሯቸውን 3 የኦንላይን ስራዎችን ዛሬ በዚህ በአዲስ ለርኒንግ ሴንተር ቻናል ላይ የማሳያችሁ ይሆናል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቁም ነገር ብትማሩ ትጠቀማላችሁ። እናም እነዚህ 3 የኦንላይን ስራዎችን በቀን ከ5000 እስከ 20000 ብር ከዛ በላይም የሚያሰሯችሁ የሚችሉ እነዚህ 3 የኦንላይን ስራዎች እነግራችኋለሁ። የመጀመሪያው ቪዲዮ ኤዲቲንግ ሲሆን ቪዲዮ ኤዲት በማድረግ ብቻ ለተለያዩ ክላይንቶች ለተለያዩ ድርጅቶች ቪዲዮ ኤዲት እያረጋችሁ የተለያየ ብር በአንድ ቀን ውስጥ ሜክ ማድረግ ትችላላችሁ። እስኪሉን ሙሉ ቱቶሪያሉን ዩቲዩብ ላይ አለ። እሱን እየተማራችሁ ራሳችሁን አሪፍ ቤስት ቪዲዮ ኤዲተር ማድረግ ትችላላችሁ። ሁለተኛው ደግሞ ግራፊክ ዲዛይነር ነው። ግራፊክ ዲዛይነር ለተለያዩ ድርጅቶች ፖስተር መሆን ይችላል፣ ሎጎ ሊሆን ይችላል፣ ተምብኔልም ሊሆን ይችላል። እነዚህን ሁሉ እየሰራችሁ ራሳችሁም በቀን ውስጥ አሪፍ ገቢ ያለው ሰው ማድረግ ትችላላችሁ። ህይወታችሁን መቀየር ትችላላችሁ። ሶስተኛው ደግሞ ኮንቴንት ክሬተር ነው። ኮንቴንት ክሬተር እንግዲህ በጣም ብዙ ትውልድ ብዙ ወጣት እየሰራ ያለውና ብዙ ሰው እየተለወጠበት ያለ ቢሆን አንዱ ነው። ኮንቴንት ክሬተር ቤታችሁ ቁጭ ብላችሁ አሪፍ ሀሳብ ሲመጣላችሁ እሱን ክሬት እያረጋችሁ ለተለያዩ ድርጅቶች ለተለያየ ማስታወቂያ የሚፈልጉት ለነሱ መሸጥ ነው። በሱም ከሚገባው በላይ አሪፍ ክፍያ እያገኛችሁ ህይወታችሁን ማሳመር ትችላላችሁ። እነዚህን 3ቱንም ደግሞ ሙሉ ስልጠና በዚህ በአዲስ ለርኒንግ ሴንተር ላይ እንለቅላችኋለን። እስከዛው ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ እየሆናችሁ ቆዩ። ቁም ነገርና አሪፍ ሀሳቦችን ማየትም ሆነ መስማት የምትፈልጉ ከሆነ ይህ ቻናል ለእናንተ ነው። ሰብስክራይብ አድርጉ።